ቤተሰብ ተከስተናል። 5 ሲዝን ዊዛውት ትሮፊለስ በሻምፒየንስ ሊግ አርሰናል ከፒኤስጂ ጋር ያደረገው ጨዋታ በዚሁ ተጠናቋል። ይህን ሚኬል አርቴታ የ5 ዓመት ጉዞ ከዋንጫ ያለ ዋንጫ ጉዞ ሌላ ዓመት ልናስተናግድ ተገደናል። ከዚህ በኋላ እንደ አርሰናል ደጋፊ እንዴት ነው ቀጣይ ሲዝንስ ሚኬል አርቴታ ትሪት የምናደርገው? አርሰናል በዚህ መልኩ እንዴት ነው የሚቀጥለው የሚለውን መነጋገር ያስፈልጋል። እንግዲህ ላለፉት በርከት ላሉ ጊዜያት ፕሮግራም ሰርተንባቸዋል፣ ተነጋግረናል። ስለዚህ እንደኔ ሚኬል አርቴታ ጊዜ ይሰጠው አይሰጠም በሚሉት ሳይሆን እርግጥ ነው ሚኬል አርቴታ ጊዜ ይሰጠዋል። ፎርሹር የክለቡ ቦርድ የክለቡ ኃላፊዎች ያን ያክል ፈርዘር እንትን አይሉም። አሱናስ ክለቡን ቤነፊትድ ካደረገ እኛ እንደ ደጋፊ ብንጮህ ትርጉም እንደሌለው አውቃለሁ። ነገር ግን በእኔ ግምት ምናልባት ኦነሮች ወይም ደግሞ የክለቡ ባለሀብቶች የማይወዱት አንዱ ትልቁ ነገር ምንድን ነው? ምናልባት በዚህ ዓመት ቶተንሃም ዋንጫ ከበላ ሚኬል አርቴታ ቬሪ ዴንጀረስ ሲዝን ለእሱ ሱሩቢ ዴንጀረስ ሲዝን እና እኔ ሚኬል አርቴታ በሁለት ነገር ነው ከዚህ በኋላ እስከሚቀጥለው የሰመር ትራንስፈር ማለት የዓመቱ ግማሽ ሲዝን 2025/26 ላይ አርሰናል ለዋንጫ ለማሸነፍ ያለው አቅም ኮንፊደንት ነው የሚታይ ተጨባጭ ነገር ካየው ጎሄድ ኮንቲኒ ባለው ነገር ግን አሁንም እናቴ ቀሚስ ጠለፈኝ አይነት ይሄ ተጫዋች ተጎድቶብኝ ነው ምናምን የሚለው ነገር ከዚህ በኋላ ውጭት ጌም ሆኗል። ፎር ሂም አሚን ዊኒድ አይ ነው አንደርስታንድ እንደ ደጋፊ ወይም ደግሞ እንዳሰልጣኝ አንዳንድ ነገሮች ነው አለ። በተለይ በዚህ ሲዝን ያየኋቸው ነገሮች አሉ። የተጫዋች ጉዳት ምናምን አንደርስታንድ አት ሴም ታይም ደግሞ ሰመር ትራንስፈር ዊንዶ ኦፖርቹኒቲዎች ነበሩ ያን ቀዳዳ ለመሸፈን ያንን ነገር አላደረገም። ስለዚህ ይሄ ግትር የሆነ ባህሪ ምናልባት ቡድኑን ወይም ደግሞ ክለቡን ኮስት እያደረገው ነው በእኔ እይታ። ስለዚህ ከዚህ በኋላ አይ ዶንት ቲንክ ሚኬል አርቴታ ትልቅ አንገቱ ላይ ትልቅ የግድንግድ የሆነ ገመድ አንገቱ ላይ ታስረዋል። ዝም ብሎ ሳያጠውቁ አላልተው እንትን ብሎታል። ኦል ኦፍ ዘ ሳደን ያ ገመድ ታይት ነው ያለበት ማለት ነው። ምክንያቱም 5 years to be honest ዋን ማናጀር እስና ጉዲና በተለይ የዚህኛው ሲዝን ሶ ዲስአፖይንቲንግ። ማንቸስተር ዩናይትድ 15ኛ ደረጃ ሆኖ በዩሮፒያን ቻምፒየንስ ሊግ ዩሮፒያን ሊግ ሴሚፋይናል ሶፋር ሶ ጉድ ለዋንጫ ይቀርባል። ቶተንሃም ለዋንጫ ይቀርባል። ቼልሲ ኮንፈረንስ ሊግ ለዋንጫ ይቀርባል። በተለይ ደግሞ የለንደን ክለቦች ዋንጫ ያነሱለት ኢትስ ቬሪ ዲፊካልት ፎር ሚኬል አርቴታ ፐርሰናሊ አይ ዶንት አክሰፕት። እኔ ሁለት አይነት እንትን ያለኝ ሚኬል አርቴታ ይቆይም ሳክ ይደረግ ከሚሉት ሁለቱንም እኔ ያወጣኛል። ሳክ ቢደረግ አሚን ወደ ሻምፒየንስ ሊግ ተሳትፎ ከሆነ ኤኒባዲ ክን ጌት ይሄን ቲም ይዞ ቱ ቢ ኦነስት አንድ። ሁለተኛ ነገር ደግሞ የለም እስከ ሰመር ናት ዘ ሆል ሲዝን እስከ ሰመር ይቆይና እንየው ከተባለም በዛም ችግር የለኝም። ነገር ግን አሁንም ደግሞ በዚህ ባለን 24/25 ሲዝን እንግሊዝ ፕሪሚየር ሊግ ስናት ኢቨን ላይክ ክሊር ሻምፒየንስ ሊግ ተነሳት ኢትስ ቬሪ ታይት ዊ ሃቭ 3 ጌም ከኒውካስል ጋር ነው የምንገጥመው፣ ከሊቨርፑል ጋር ነው የምንገጥመው፣ አንድ ላስት ጌም ሳውዝሃምፕተን ነው። ስለዚህ አይ ሪሊ ዶንት ኮንፊደንት በዚህ በአሰልጣኙ በቡድኑ አሁን ላይ ኮንፊደንስ የለም። ሪሊ ሳይ ላይ ቱ ቢ ኦነስት እንደዛ ነው የሚሰማኝ እና አይ ነው እንደ አርሰናል ፈን በጣም ፔንፉል ነው። እርግጥ ነው ሻምፒየንስ ሊግ በዚህ ደረጃ አልጠበቅ ነው ቱ ቢ ኦነስት ማንም ያውቀው ነው አርሰናል ሻምፒየንስ ሊግ እስከዚህ ይሄዳል የሚል አልነበረም። ሀዌቨር ግን በኤፍኤ ካፕ፣ ካራባኦ ካፕ፣ ፕሪሚየር ሊግ ግን which is absolutely disappointing ሆነናል እና ከዚህ አንጻር ምናልባት የዚህ የትራንስፈር ዊንዶው ምናልባት ዊል ሲስቲ ኦኬ ጎ ፎርወርድ ጎ ሄድ የምንለው ሊሆን ይችላል ብዬ አስባለሁ።
ሚኒመም 3 ፕሌየር እናስፈርማለን ብዬ አስባለሁ። የቴክኒክ ታክቲክ ሚኬል አርቴታ አዲስ ቴክኒክና ታክቲክ ይዞ ይሄ ዝም የመስመር በማርቲኔሊ እና በቡካዮ ሳካ የሚጫወተው ጨዋታ አዶማነ ሲል በማርቲኔሊ እና በቡካዮ ሳካ ብቻ የመስመር ጨዋታ አይኒት ሰምቲንግ። አሁን ኢንተር ሚላን ክንፍና ክንፍ የሚወጡ ተጫዋች የላቸውም፣ ግን ድውጥ ነው። ስለዚህ በዚህ ነው ነገሮችን ማየት። ሊቨርፑል ክንፍና ክንፍ ያን ያክል እንትን ያላቸው የለም። ስለዚህ ሌላ ታክቲካል የሆነ ለውጥ ማየት ፈልጋለሁ። በርከት ያሉ ተጫዋቾች መገዛት አለባቸው። ደን እስከ ቀጣይ ሀፍ ሲዝን ላይ ኢፍ ቡድኑ ዌል ፕሮግረስ ከሆነ ፊኒሽ ሲዝን ኢፍ ኢት ኢዝ ናት ሂ ኒድ ቱ ቢ ሳክ ሂ ሃቭ ቱ ቢ ሳክ I just I'm really tired of this guy, to be honest, guys. So guys, TikTok ፋሚሊያችን and YouTube and Facebook ፋሚሊያችን ላይክ and share follow back እያደረጋችሁ ሰፖርት አድርጉን። ሰላማችሁ ይብዛ። ቪቫ አርሴናል።